ወንጀሌ እንደ ትልቅ ተራራ ገዝፏል። የ24 ዓመት ወጣት ነኝ። ሐራም ሐላሉን አውቃለሁ። ሙሐደራ እሰማለሁ። ቁርአን አልገራልኝ አለ። ኪታብም ቀርቼ ወዲያው ይጠፋብኛል። ሶላትም አንዱን ሰግጄ አልሰግድም፣ አንዱን አልሰግደውም ለማለት መሰለኝ መሃል ላይ የጎደለ ነገር ያለ ይመስላል። ረመዳንንም ጾሜ አላቅም። ተደብቄ አፈጥራለሁ። ከዛሬ በኋላ ምንም አይነት ወንጀል አልሰራም እላለሁ። መልሼ ከ2 ቀን በኋላ እመለሳለሁ። ሰው አማለሁ፣ ውሸትም አወራለሁ፣ ብቻዬንም አወራለሁ፣ ሽንት ቤትም ጭምር። አንዳንዴ ሩቃ ልሄድ እላለሁ፣ ዱዓ አድርጋለሁ። ወንጀለኛ ስለሆንኩ ወደ ሰማይ አይወጣም። ምን ማድረግ አለብኝ? ለአላህ ብላችሁ ዱዓ አድርጉልኝ የሚል ጥያቄ ነው። ወንጀሎች ምንም ቢበዙ ከአላህ ረሕመት ተስፋ መቁረጥ አያስፈልግም። ከልብ ተጸጽቶ ተውበት ማድረግ፣ አላህን ተባረከ ወተዓላ አግዘኝ ብሎ መለመን፣ ዱዓ ማድረግ። ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ ጀሚዓ ይላል የቁርአኑ አንቀጽ። ወንጀላችሁ ምንም ቢበዛ ከአላህ ረሕመት ተስፋ አትቁረጡ፣ ከአላህ እዝነት ተስፋ አትቁረጡ። ከእንግዲህ አላህ ይቅር አይለኝም፣ አያዝንልኝም፣ ጀነት አያስገባኝም አትበሉ። አላህ ወንጀሎችን ሁሉ ይምራል። ነገር ግን ፈተናችሁ ተወብቱ፣ ወደ አላህ ተመለሱ፣ ታዘዙት ብሎናል። በሽታውንም መድኃኒቱንም አላህ ነግሮናል። ስለዚህ ጥያቄው ላይ እንደተባለው ዱዓዬ ወደ ሰማይ ስለማይወጣ ተመልሼ ወደ ወንጀሉ ስለመሄድ መባል የለበትም። ተስፋ መቁረጥ አይገባም። ሸይጣን ነው ተስፋ የሚያስቆርጠው። አላህ ምንም ወንጀሉ ቢበዛ ምንም አይመስለውም፣ ተውበት አድርጉ እንጂ። ኢማሙ ትርሚዚ በዘገቡት ሐዲስ ላይ እንደተነገረው ነብዩ አለይሂ ሰላቱ ወሰላም ኢነላህ የግፊሩ ዙኑበ ጀሚዓ የሚለውን ሐዲስ የቁርአን አንቀጽ ቀርተው መጨረሻ ላይ ወላ ዩባሊ ይበላ፣ ወንጀሉ ምንም ይሁን ምን ባሪያው ከተወበተ አላህ ይቅር ይላል፣ ምንም አይመስለውም፣ ብዙ ስለሆነ ያንተን አልምርም አይልም ተብሏል። ስለዚህ ፈጥኖ መተውበት ሌሊት ላይ ሊነጋጋ አካባቢ ሐጃ ጉዳይ እንዳለበት ሰው ተጨንቆ ተነስቶ በዛ ሰዓት አላህን መማፀን፣ ልቤን ህያው አድርግልኝ፣ ባንተ ፈራቻ ባንተ ውዴታ ሙላልኝ፣ የዒባዳን ጥፍጥና ስጠኝ፣ ከወንጀል አርቀኝ ጠብቀኝ ብሎ አላህን መማፀን ያስፈልጋል። ትልቁ መፍትሄ ይሄ ነው። ለዚህ እንዲያግዝ ጥሩ ጓደኛ መርጦ መጠጋት፣ ከመጥፎ ጓደኛ መራቅ፣ ከኢንተርኔትና ከመሰል ሸርን ሰብስበው ከሚያመጡ ነገሮች መራቅ፣ ጾምን ማብዛት፣ ቁርአንን መቅራትም ማድመጥም ማብዛት፣ ጠያቂው ወንድ ከሆነ ቀብር መዘየር፣ ነገ ወደዚህ መምጣት አይቀርም ማለት፣ መሰል አስባቦችን ማድረስን። ሩቃ ማድረጉ አይከፋም። ቁርአን ለሁሉም አይነት በሽታ ፈውስ ስለሆነ። ከምንም በላይ ደግሞ መቼ እንደምሞት አላውቅም፣ እኔ በድንገት ልሞት እችላለሁ፣ እንደዚህ ቆሽሼ ከአላህ ተጣልቼ መሞት የለብኝም። አንድ የሰውነት አካላችን ላይ ስጋዊ በሽታ ከተፈጠረ ከገጠመን ፈጥነን ሐኪም ቤት ሄደን እንደምናስወግደው እንደምንታከመው ኢማኑ መንፈሱ ልቡ የታመመ ሰውም ፈጥኖ መታከም እንዳለበት ራስን ማሳመን፣ ሸይጣን ጠላት እንደሆነ በማወቅ ካሉበት ጭቃ እንዳይወጡ እንደሚገፋፋ አውቆ የጠላትን ምክር ወስዋስ አልቀበልም ማለት ነው። ነስአሉላህ ለና ወለኩም አልሂዳየተ ወተባተ ዐለል ኸይር ኢንነሁ ዐላ ኩሊ ሸይኢን ቀዲር።